ቤተሰቦች ዛሬ ደስ የሚል አዲስ ነገር ቃል በተግባር ትላላችሁ። ቀብራራው የሙሽዬ ሸጋ ልጅ ሀይሚዬ ቀብራራዋል። ሀይሚዬን ዛሬ ሰርፕራይዝ አድርጓታል። እውነት እንደዚህ ምር ድምቅ ብላ ሳያት እንዴት ደስ እንዳለኝ በቀይ አበባ እንደዚሁም በሚገርም ሰርፕራይዝ። ቤተሰቦቼ ቡራኮ ቁም ነገረኛ ነው ስላችሁ በምክንያት ነው። ሀይሚዬ እንደዚህ እንክብካቤና ፍቅር ነው እንጂ የሚያስፈልጋት የምሬን እምላችሁ ሰሞኑን እንዲያውም ቅዝቅዝ ስትል በጣም እያሰብኩላት ነበረ። ፕራንክ ሳይሆን እንደዚህ እንክብካቤ እንደ አበባው ነው ፍክት ያለችው። ዛሬ ደግሞ ሀይሚዬ እንግዲህ ቡራ ዱባይም ሲሄድ አንዳንድ ነገሮችን ብቻ በዚህ 2-3 ወር ውስጥ ብዙ ጊዜ ስቶሪ የሚያደርገው መኪና ነበር። ቤተሰቦቼ ዛሬ መኪናዋን አመጥተው ቀርቋታል ወይ ነይ። ከዚህ በላይ ይሳካላችሁ ጨረቃዎቻችን፣ የኛ ቅልቦች፣ የኛ ጀግኖች። ሀይሚዬም ደግሞ የኔ እንቁ ሴት ይገባሻል፣ አንስሽም። የምሬን ነው ምላችሁ። እንዴት ደስ እንዳለ ፎቶዋቸውን ሳይ። ቪዲዮ ይለቀቃል፣ ቪዲዮ አልተለቀቀም፣ ፎቶ ነው የተለቀቀው። በቡራ ቤት ዛሬ ማታ አዲስ ነገር አለ ብሎ ቀይ አበባ ለሀይሚዬ ሰጥቶ እንደዚሁም ደግሞ መኪናዋን ከኋላቸው በአበባ ምናምን ድምቅ ፎ አድርጎ አስጊጦ ይዞልን መጥቷል። ሳዩ እንዴት እንደደነገጥኩኝ የምር ነው ብላችሁ። ሀይሚዬ ደግሞ ምር ብሎባታል። አለባበሷ እንዴት ብዬ ልንገራችሁ፣ ከታች ከጫማዋ ጀምሬ እስከ ጸጉሯ ድረስ ነበረ ሳየው ፈዝዤ ሳያት የነበረው ሁላ። ምክንያቱም ለሀይሚ የሚገባት በዚህ ሰዓት እንክብካቤና ፍቅር ለምን ካላችሁ ቤተሰቦች ለሷ የሚተች ነገር ወይንም እሷን የሚያስከፋ ነገር አይገባትም በዚህ ሰዓት። ምክንያቱም ገና ታዳጊ ትንሽዬ ልጅ ናትኝ። በብዙ ችግር ውስጥ ያለፈች ጀግና ሴት፣ ብዙ ነገሮችን ተቋቁማ እዚህ ደረጃ የደረሰች፣ አሁን ደግሞ ከቀብራራ ባሏ ጋር ማለት ነው ወደፊት ባሏ፣ ያሁን ደግሞ ፍቅረኛ ኦር ደግሞ ፔስ ጓደኛ ትላላችሁ ቤተሰቦች። ኦ ማይ ጋድ እኔ ሳያቸው እንዴት እንደደነገጡ። ሁሌም እንደዚህ እምር ድምቅምቅ ብሏችሁ እንድትመጡ ምኞቴ ነው። ቡራ በነገራችን ላይ ቃል በተግባር ነው ማለት አውርቶ ምናምን አይደለም፣ ሳያወራ ምናምን የተወሰነ ፍንጭ ይሰጣችኋል። ከዛ በተግባር አመቶ ድርግም አድርጎ ያሳየናል ማለት ነው። እና ከዚህ በፊትም ለካ ሀይሚዬን ዱባይ ይዘህ የሄደው መኪና እንድትመርጥ ነው ማለት እኔ መኪና ነው ብዬ ነው ማስበው። የዛሬ ሰርፕራይዝ እንግዲህ እንዳየሁት ከሆነ የሚገርም ነው። መኪና ነው ይዞልን የመጣውና አበባ ምናምን ያለበት መኪና ነው። ስለዚህ መኪና ገዝተዋል ማለት ነው የኔ ውዶች። ወይኔ ይሳካላችሁ፣ ከዚህም በላይ እንጠብቃለን ከናንተ ገና ብዙ ነገር ማለት ነው። ቤተሰቦች ሳያቸው በጣም ደስ ብሎኛል። እንደኔ የተደስታችሁ ላይክ እና ሼር ሰብስክራይብ በማድረግ ቪዲዮውን አብረን እንጠብቃለን። እንደኔ የምትወዷቸው እንቁ ቤተሰብ የጨርቃ ፋሚሊ ማለት ነው። እናንተም ጀግኖች ናችሁ፣ ልክ እንደሱ ልክ እንደ ቡራ ማለት ነው ጀግኖች ናችሁ። ምክንያቱም እንግዲህ እነሱ ከተገናኙበት ጀምሮ እስቲል እስካሁን አብራችሁ ከነሱ ጋር አብረን ቪዲዮ ሲለቁ ማለት በስስትና በናፍቆት እየጠበቅን እየተንሰፈሰፍን፣ ይህ ሁሉ ደግሞ ያደረገው ፈጣሪ ነው። እንግዲህ መልካም ሰዎችን ከመልካም ሰዎች ጋር ያገናኛልና ይህ ሁሉ የሆነው በፈጣሪ ነው። ግን እኔ ቃላት አጠረኝ ቤተሰብ፣ ቃላት አጠረኝ ሳያቸው። የምሬን ነው የምላችሁ።